ሰላም እንዴት ናችሁ? ውድ የመቅዲና ዲዛይን ቻናል ተከታታዮች ሀገር ውስጥ ያላችሁ እንዲሁም በውጭ የምትገኙ ኢትዮጵያውያን ኤርትራውያን፣ ዛሬ ደግሞ መጪውን አሸንዳ በዓል በማስመልከት እነዚህን እንዲሁም የተለያዩ የሀገር ባህል ልብሶችን ዘንላችሁ መተናል ማለት ነው። እንደምታዩት ከለበስኩት ስጀምርላችሁ የምታዩት የራያ ልብስ ነው። በአረንጓዴ በጎመኔ ከለር የተሰራ በጣም የሚያምር ቆንጆ ልብስ ነው ይዘንላችሁ የመጣን ማለት ነው። እንደምታዩት ጥልፉም በጣም የሚያምር ዲቴል የተሰራ ልብስ ነው ማለት ነው። እኛ ጋር ሲመጡ ከነ ሙሉ አክሰሰሪዎቹ ውጭ ሀገር ላላችሁ ባላችሁበት ከነ ሙሉ አክሰሰሪው እንልካለን ማለት ነው። ሀገር ውስጥ ላላችሁት ደግሞ በኪራይ ከፈለጋችሁ የኪራይም አገልግሎት እንሰጣለን። ሽያጭም ከሆነ እዛም እንልካለን ማለት ነው። ከዛ ውጭ ይሄ የለበስኩት ልብስ እንደምታዩት በዚህ መልኩ መለበስ ይችላል። ነገር ግን ትክክለኛ አለባበሱ የሚሆነው ይሄ እንደምታዩት መቀነቱ ነው። መቀነቱን አድርገን ሞር እንደዚህ ተደርጎ ሲለበስ ያምራል ማለት ነው በምታዩት መልክ። እዛ ይቺ ፍታችን አለች ማለት ነው። ያው ሽሩባ ተሰርተን ሲሆን ደግሞ ሞር የሀገር ባህል ልብስ በዛ መልኩ ሲለበስ ያምራል ማለት ነው። እንደምታዩት እንደዚህ ነው ያደረገው። ከዛ በመቀጠል ደግሞ ማሳያችሁ ይሄኛውን የሀገር ባህል ልብስ ነው ማለት ነው። ይሄ ደግሞ እንደምታዩት በቀይ ቡኒ ከለር የተሰራ ነው። በጣም ነው የሚያምረው። ያው ከጀርባውም ሳሳያችሁ በጣም የሚያምር ተደርጎ የተሰራ ልብስ ነው። እነዚህ አዲስ የመጡ ልብሶች ናቸው። ለአሁኑ ለአሸንዳ የተሰሩ ልብሶች ናቸው ማለት ነው። እንደምታዩቸው በጣም ነው የሚያምሩት። ይሄኛው ከለር ሞር ትንሽ ጸይም ላለ ሰው ቢደረግ ፈካ ያደርጋል። እኔ ያደረኩት ደግሞ ቀይ ሰው ቢያደርገው ሞር ደመቅ ያደርጋል ማለት ነው። እንግዲህ ለአሸንዳ እንዲሁም ለተለያዩ ፕሮግራሞች ከፈለጋችሁ እነዚህንና ሌሎች የባህል አልባሳቶችን ከስር በምናስቀምጠው ስልክ ይደውሉልን፣ ይዘዙ እንላለን ማለት ነው። በቀጣይ የማሳያችሁ ደግሞ ዛሬ ላይ ሽፎን ልብሶችን ነው ማለት ነው። የምታዩት ይህ ሳተን ልብስ ነው ማለት ነው። ውስጠ ጥቁር ሳተን ነው። ይሄንና ሌሎችም የተለያዩ ሳተኖች አሉ እንደዚህ በአንደኛ ደረጃ የሚሰሩ ማለት ነው። እናንተ በፈለጋችሁት ተደርገው ይሰራሉ ማለት ነው። በቀጣይ ማሳያችሁ ደግሞ ይህ ስቶክ ጨርቅ ነው። እንደምታዩት በጣም የሚያምር ልብስ ነው። ሞር ሲሰራ የሚያምር ሽፎን ነው ማለት ነው። ከዛ በመቀጠል ማሳያችሁ ይህ ሽፎን አሁን አዲስ ከገቡ ሽፎኖች ማለት ነው። አዲስ ይሄ ፋሽን የሆነ ሽፎን ነው። እንደምታዩት ስስ ነገር ነው፣ ግን በጣም ነው የሚያምረው። እያንዳንዱ ዲቴል አሰራሩ በጣም ቆንጆ ሽፎን ነው ማለት ነው። 3 ከለሮች አሉት። ይሄ አለ፣ ጎልደን አለው፣ ከዛ ውጭ ደግሞ አረንጓዴ ከለር አለው ማለት ነው። በሶስቱም እኛ ጋር ታገኙታላችሁ። እቺም ሽፎን ደግሞ እንደምታውቋት እቺም የተለያየ ከለር አላት፣ በቡኒም አላት። እቺ ልብስ ስትሰራ በጣም የምታምር ልብስ ነች። ያው ቀይ በቬጅ ነገር ነው። እኛ ጋር ቆንጆ ሆኖ ተሰርቶ ታገኙታላችሁ ማለት ነው። ከዚህ በመቀጠል የማሳያችሁ ደግሞ እቺ ውሃ ሰማያዊ ከለር ነች። ሽፎን እንደምታዩት በጣም የምታምር ቆንጆ ሽፎን ነች። ከለሯም አበባዎቹ ምናምን በጣም ነው የሚያምሩት። ሞር ሲሰሩ ደግሞ እነዚህ በጣም የሚያምሩ ሽፎኖች ናቸው ማለት ነው። ከዛ ውጭ ነጠላቸው ደግሞ እናንተ በምትፈልጉት በጥልፍ ነጠላ ከሆነ በጥልፍ መሰራት ይችላል። ከዛ ውጭ ደግሞ እኛ የተለያዩ ነጠላ አማራጮች እናሳያችኋለን ማለት ነው። ያው ከከለሩ ጋር የሚሄድ ማለት ነው። ይህ አሁን እንደምታዩት በእንደዚህ አይነት ነጠላ ማቅረብ እንችላለን ማለት ነው። ይህ ነጠላ የሚሆነው ለዚህኛው ሽፎን ነው። ከዚህኛው ሽፎን ጋር በጣም ነው የሚያምረው። እንደምታዩት ይህ ሽፎን ደግሞ ከለሩም ጎልደን ነገር ነው። ሲሰራ በጣም የሚያምር ሽፎን ነው። በዚህ ነጠላ ተደርጎ መሰራት ይችላል ማለት ነው። ከዛ ውጭ ደግሞ ያው እነዚህ በኖርማል በተለመዱት በዛራ እና ቻንድራ ነጠላዎች ደግሞ በሁሉም ከለር ለሁሉም አይነት ከተፈለገ በዚህ መልኩ መውጣት ይችላል ማለት ነው። ከዛ ውጭ ደግሞ እናንተ የጥልፍ ነጠላ ከሆነ የምትፈልጉት በራሱ በልብሱ ለምሳሌ አሁን ይሄ በጥልፍ ነጠላ ቢሰራ በጣም ነው የሚያምረው። ሽፎን እንደምታዩት ሻይን ከለር ነው፣ ቡኒ ነገር ነው። በጣም የሚያምር ሽፎን ነው። ይሄ አሁን ሞር እኔ ሪከመንድ ማደርጋችሁ በጥልፍ ነጠላ በጎልደን ተሰርቶ ቢወጣ በጣም የሚያምር ልብስ ነው ማለት ነው። ከዛ ውጭ ደግሞ ይቺ ሽፎን እንደምታዩት አረንጓዴ በብርቱካናማ ነጭም አለ። በጣም የሚያምር ከለር ነው። ሞር ሲሰራ ተሰርቶ ሲለበሱ የሚያምሩ ልብሶች ናቸው ማለት ነው። ከዛ ውጭ እቺም አዲስ ልብስ ነች። አዲስ የመጣች ልብስ ነች።
እንደምታዩት በጣም ነው የሚያምረው። ቡኒ በንትን ነው። ዲቴይሉን ስታዩት እዛው ላይ የተጠለፈ ነገር ነው የሚመስለው። እዛው ላይ የተሰራ ልብስ ነው እንደምታዩት። እቺ ልብስ በጣም ነው የምታምረው። ስፔሻሊ በግሩፕ ለተለያዩ ፕሮግራሞች ቢሰሩ በጣም የሚያምሩ ልብሶች ናቸው ማለት ነው። ከዛ በመቀጠል ደግሞ ማሳያችሁ እነዚህን ሳምፕል ሽፎኖች ነው ማለት ነው። እንደምታያቸው በጣም ከለሮች ራሱ በጣም ነው የምታምረው። እነዚህ ሳምፕል ጨርቆች ናቸው፣ ሙሉ ልብሱ ሳይሆን እኔ እዚህ ለሳምፕል ነው ያመጣኋቸው ማለት ነው። ሙሉ ጣቃው ስቶር ስላለ ነው፣ ያው ብዙ ስለሆኑ እነዚህን በትንንሽ በሳምፕል እዚህ አምጥቻቸው ነው ማለት ነው። እንደምታያቸው በጣም ነው የሚያምሩት እነዚህ ሽፎኖች፣ ከለርፉል ናቸው። ሞር እንደዚህ አይነት ልብሶች በግሩፕ ተደርገው ቢሰሩ በጣም ነው የሚያምሩት። እቺም እንደምታያት ቀይ ነጭ ነገር ነች። እቺም በጣም ነው የምታምረው። ከለርፉል ናቸው። በጣም ነው የሚያምሩት። አሁን ይሄ አረንጓዴ ከለር ለሚወድ ሰው በቃ በጣም ነው የምታምረው። ነጠላው በተፈለገው መንገድ ሆኖ መሰራት ይችላል ማለት ነው። ሼፒንጓን በጣም ነው የምታምረው። እንደምታዩት በጣም አትራክቲቭ ናቸው እነዚህ ሳምፕል ሽፎኖቻችን ማለት ነው። እንደምታያቸው እንግዲህ እቺም አለች ተመሳሳይ። እቺም አረንጓዴ ሌመን ከለር ነች። በጣም ነው የምታምረው ማለት ነው። እነዚህ ዛሬ ይዤላችሁ የቀረብኩት የአሸንድዬ ሻዴ ሶለን ልብሶች እንዲሁም ሽፎኖችን ነው። እናንተም የፈለጋችሁትን ልብስ እዚህ የወደዳችሁትን ኦርደር አድርጉን። ያሉበት ድረስ በጥራት ሰርተን እንልካለን ማለት ነው። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ።